ዛሬ የምንገኘው በሳር ቤት እንግዲህ ዲፕሎማት መንደር በሆነችው ብዙ የፎሬን ኤምባሲዎች ቫቲካን ኤምባሲ የተለያዩ ኤምባሲዎች በሚገኙበት ሪተርን ኦፍ ኢንቨስትመንት በጣም ከፍተኛ በሆነበት ለሬንታል ኢንካም እንዲሁም ደግሞ ለመኖሪያ ምቹ በሆነችው ሳር ቤት ነው የምንገኘው። እንግዲህ ከጀርባ የምትመለከቱት እንግዲህ ኦልሞስት ተገንብቶ እያለቀ ያለው ፊኒሺንግ ስራዎች የሚቀሩት 80% እና ከዛ በላይ ግንባታ ፕሮግረስ ላይ የሆነ ሪል ስቴት ቱር ላስደረጋችሁ ነው የመጣሁት ማለት ነው። ሳር ቤት እንግዲህ ሂስቶሪካሊ ወይንም ደግሞ ሳይኮሎጂካሊ ብዙ አታችመንት ያላችሁ እዛ አካባቢ የመኖሪያ አፓርትመንት በተደጋጋሚ ስትጠይቁን ለነበራችሁ ደንበኞቻችን ዛሬ የምንገኘው እንግዲህ ሳር ቤት መሃል ዳውን ታውን ላይ ዋና መስመር አካባቢ ሜን ሮድ ላይ ነው የምንገኘው። ማለት ወደ ሳይቱ ጠጋ ብለን ሙሉ መረጃዎችን ቱር እናስደርጋችኋለን። እስከዛው እንግዲህ ቪዲዮአችንን በአክብሮት እንድትከታተሉን እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሳር ቤት የምትሉ ደንበኞቻችን አሁን ቀጥታ ወደ ሳይቱ እንሄዳለን። እዛ ሳይት ሄደን እንግዲህ ሳይት ኢንጂነሩ ጋር ቆይታ ይኖርናል ማለት ነው። ሙሉ መረጃውን እዛ እናደርሳችኋለን። እስከ ቪዲዮ መጨረሻ ተከታተሉን። ወደ ሳይቱ ተከተሉን። ያው አሁን ደግሞ እንግዲህ ዋና ሮድ አካባቢ ነው የምንገኘው ማለት ነው። እዚህ አካባቢ ሜን ሮድ የሳር ቤት ዋና አደባባይ እዚህ በቅርብ ርቀት ላይ ነው የምንገኘው ማለት ነው። ቫቲካን ኤምባሲ ደግሞ በዚህ 1 ኪሎ ሜትር ርቀት ላይ እናገኘዋለን። እዚህ ዳውንታውን ሳር ቤት ላይ እንግዲህ እኔ መሰለ አፓርትመንት ፕሮግረስ ያደረገ ኦልሞስት እያለቀ ያለ አፓርትመንት ቱር እናስደርጋችሁ። አሁን ሳይት ኢንጂነሩ ጋር እንግዲህ የሚኖረን ቆይታ ወደ ሳይቱ ገብተን አሁን አብረን ቱር እናደርግ፣ ሳይቱንም ቱር እናደርጋለን፣ ሳይት ኢንጂነሩንም አብረን ሄደን ኮሙኒኬት እናደርጋለን። እስከ ቪዲዮ መጨረሻ ተከታተሉ። አብረን ያው እንግዲህ እንዳልኳችሁ እንግዲህ ዋና ሳይት ኦፊስ ላይ ሳይቱ ላይ ነው የምንገኘው። ሳይቱን እንደምትመለከቱት ፕሮግረስ መመልከት ትችላላችሁ። አሁን ደግሞ በቀጥታ እንግዲህ አሁን ሳይት ኢንጂነሩ ጋር ዋና የሳይቱ ማናጀር ጋር ነው ማገናኛችሁ ማለት ነው። ሳይት ጋር ያለውን ፕሮግረስ እሱ ጋር ተገናኝተን እናውራ። ሰላም ጤና ይስጥልን። እንዴት ነህ? ሰላም ነው። ደረጀ ይባላል። እንግዲህ አሁን እዚህ ጋር የምናገኘው ጌታቸው ይባላል፣ ሳይት ኢንጂነራችን ነው። ሙሉ መረጃውን ስለ ሳይቱ ይሰጠናል ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። እሺ ጌታቸው፣ አሁን እንግዲህ ሳይቱ ያለበትን ፕሮግረስ ወደ ውስጥ ገባ ብለን መመልከት እንችላለን። እሺ፣ እንኳን ደህና መጣ። እሺ፣ ቴንክ ዩ። እንግዲህ አሁን ይሄኛው ሳይታችን እዚህ ጋር እንደምታዩት ሜን አስፋልቱን ይዞ የተገነባ ነው ማለት ነው። እዚህ ጋር እንደምታዩት ለልጆቹ ከሳይቱ ላይ ለሚኖሩ ሰዎች የልጆች የኳስ ሜዳ አዘጋጅተናል ማለት ነው። በምታዩ መልኩ ነው ማለት ነው። ሬዲ ሆኗል ቀድሞ ማለት ነው። ይሄኛው መዝናኛውን በእናንተ የተሰራ ነው ማለት ነው። ይሄኛው በጋራ ትብብር የተሰራ ነው። አዲስ አበባ ከተማ መስተዳደር ጋር ያለውን ቦታ ከኛም ሀፍ ተደርጎ በአዲስ አበባ ከተማ መስተዳደርም በግማሽ ሰፖርት ተደርጎ የተሰራ ነው ማለት ነው። እዚህ ጋር ደግሞ ሚኒ ስቴዲየም እያየሁ ነው። ይሄ ሚኒ ስቴዲየም በድርጅት የተሰራ ነው ማለት ነው። ይሄ በቴምር የተሰራ ነው። በቴምር የተሰራ ነው ማለት ነው። እዚህ ለሚጠቀሙት የራሳቸውን ልጆቻቸውንም ጨምሮ ቀለል ያለ ልምምድም መስራት የሚችል ለልጆች ውስጡን ደግሞ አብረን ገብተን ቱር እናድርግ። እሺ እንግዲህ ሜዳው ስቴዲየሙ ሚኒ ስቴዲየሙ በጣም ታምራለች ማለት ነው። ሳይት ፕሮግረሱን መመልከት ትችላላችሁ። እንግዲህ ሳይት ኢንጂነሩ ጋር ቆይታ እናደርጋለን ማለት ነው። እስቲ እንግዲህ በተጨማሪ ሳይቱ የተገነባበትን ጊዜና አሁን ያለበትን ፕሮግረስ ለደንበኞቻችን እንግዲህ አድርስልን ጌታቸው። መልካም እንግዲህ አሁን ይሄ ሳይት ከተጀመረ 18 ወራት ነው ማለት ነው ያለው። ይሄንን ስንሰራ እንግዲህ 3 ፌዝ ነው ይዘን የሰራ ነው። የመጀመሪያው ማለት ነው ሰሚ ፌዝ የምንለውን ከዛ ሱፐር ፌዝ የሚለውን ሰርተናል። በስተመጨረሻ ደግሞ ፌዝ 3 አሁን ያለንበት ላይ ማለት ነው። ያ ማለት ፌዝ 3 የምንለው ፊኒሺንጉን እየሰራን ነው ማለት ነው። ከስር እንደምታየው የኢንጂነሪንግ ዲፓርትመንቶችን ሬዲ አድርገን እዚሁ ላይ ነው እየሰራን ያለ ነው ማለት ነው። አሁን ላይ +20 ነው ጠቅላላ ህንጻው። ስትራክቸሩን ሰርተን ጨርሰናል ማለት ነው። ስትራክቸሩን ከጨረስን ወደ ፌዝ 3 እየገባን ነው ማለት ነው። የፊኒሺንግ እና ኢንስታሌሽኑን ስራዎችን እየሰራን እንገኛለን ማለት ነው። ይሄ እዚህ ላይ የደረስንበት እንግዲህ በዋነኛነት በ3 ዲፓርትመንት ከፍለን የሰራነው ማለት ከቤዝመንት የሚያወጣው የመጀመሪያው ክፍል ነው ማለት ነው። ከዛ ደግሞ ስትራክቸሩን የተቀበለው ደግሞ ሁለተኛው ዲፓርትመንት ነው ማለት ነው። እና ቴምር በዋነኛነት እየሰራበት ያለው በሁሉም ሳይቶቻችን ላይ በፌዝ ነው እየሰራን ያለነው ማለት ነው። አሁን ላይ ላለንበት ስራ የደረስነው ይሄኛውን ሜካኒዝምም ወይንም ይሄኛውን የአሰራር ሂደት ተከትለን ነው ማለት ነው። አካባቢ ላይ የመኖሪያ አፓርትመንቶች ለሽያጭ እንደወጡ ሰምተናል ማለት ነው። እዛ አካባቢ ያሉ የካሬ አማራጮች ስንት ካሬ እንደሆኑ ለክቡራን አድማጮቻችን ተመልካቾቻችን ብታደርሰልን ጌታቸው። መልካም ወንድም፣ እንግዲህ እዚህ ላይ ከአንድ ዓመት በፊት ነበረ ሽያጭ ያወጣን። ጥያቄው ሲበረታ ወይንም ጥያቄው ሲበዛብን የደንበኞች ፍላጎትንና ብዙዎች ደግሞ እዚህ ጋር ይሄኛውን ፕሮግረስ ሲያዩ
እዚህ ያልገዙ ደንበኞች ላይ የመቆጨት እና ሌላ አላቸው የአማራጮችን ጥያቄ ሲበዛበት እዚህ በቅርብ ርቀት ላይ ማለት ነው ወኪንግ ዲስታንስ አንድ ሳይት ይሆናል በግምት አይ ኪሎ ሜትር 1 ኪሎ ሜትር ማክሲመም 1 ኪሎ ሜትር ማለት ነው። ከቫቲካን ኤምባሲ ቀጥሎ ማለት ነው። እሱ ጋር ነው ላውንች ያደረግንላቸው። አሁን ነው ላውንች የተደረገው። እዚህ ላይ እንኳን ማግኘት ያልቻሉ እዚህ ላይ ያመለጣቸው በቅርብ ርቀቱ ላይ በዚሁ ፍጥነት በዚሁ ስኬጁል በዚሁ የአሰራር ሂደት የምንሰራው ይኖራል ማለት ነው። እንደውም አፕግሬድ አድርገን ለመስራት ነው አሁን ላይ ያሰብነው። ይሄኛውን ስታንዳርዱን ከአፓርትመንት ከተለመደው ስታንዳርድ ወደ ሆቴል አፓርትመንት ስታንዳርድ ከፍ አድርገን የሪሴፕሽን ቢሮ፣ የሊፍቶቹ ሁሉም የሆቴል ፓርኪንጉም የተሟላለት አድርገን ነው ለመስራት ያሰብነው። በዚሁ ቅርብ ርቀት ላይ ላውንች አድርገናል። ስለዚህ እዚሁ ሳር ቤት እንግዲህ ቫቲካን ኤምባሲ አጠገብ ላይ ሌላ ሳይት እንግዲህ ለሽያጭ ተዘጋጅቶ እየተሸጠ እንዳለ ነው እንግዲህ ኢንጂነር ጌታቸው እየነገረን ያለው ማለት ነው። ስለዚህ እዛ ሳይት ላይ ያሉን የካሬ አማራጮችን ልትነግረን ትችላለህ ለክቡራት ተከታታዮቻችን? በጣም ጥሩ። እንግዲህ ከዚህኛው ሳይት እህት በሚባል ወይንም በቅርብ ርቀት ደረጃ ያወጣኑ ሳይታችን ማለት ነው ባለ 2 እና ባለ 3 መኝታ ቤት አማራጮችን ነው ይዞ የወጣው ማለት ነው። ባለ 2 ከ82 ካሬ ጀምሮ ማግኘት ይቻላል እስከ 110 ኢንተርቫል አላቸው ማለት ነው። ባለ 3ቱ ደግሞ ከ139 እስከ 153 ካሬዎች ይኖራቸዋል ማለት ነው። እዛ ላይ እነኚህን ቤቶች ነው ለመገንባት ለሽያጭ የሚያወጣ ናቸው። ባለ 2 እና ባለ 3 መኝታ የቤት አማራጮች አሏቸው። እዚህ አካባቢ እንደሚታወቀው ሳር ቤት እንግዲህ ብዙ ሪተርን ኦፍ ኢንቨስትመንት ከፍተኛ ነው። ብዙ ሰው ለመኖሪያ ፕሪፈር የሚያደርጋት ነች። ብዙ እንግዲህ ኢንተርናሽናል ኤምባሲዎች የሚገኙባት አካባቢ ነች። ለኪራይም ሆነ ለመኖሪያ በጣም ተስማሚ የሆነች አካባቢ ነች አሉ ነው እንግዲህ ኢንጂነር ጌታቸው የነገረን ማለት ነው። ስለዚህ 100% ወይ 65% እና ከዛ በላይ ባንዴ ለሚከፍሉ ደንበኞች 35% ዲስካውንት አለ ማለት ነው። 30 እና ከዛ በላይ ፐርሰንት ለሚከፍሉ ደንበኞቻችን ደግሞ ከ15% ጀምሮ ዲስካውንት አለ ማለት ነው። ለምሳሌ እንግዲህ ባለ 3 ቤድሩም አፓርትመንት ለሚገዙ ደንበኞች በብር ደረጃ ምን ያክል ዲስካውንት አለ? በብር ካልኩሌት ቢደረግ እንግዲህ ባለ 3 መኝታ ማክሲመሙን ልንገር እስከ 6 ሚሊዮን ብር የሚሆን ዲስካውንት ይኖረዋል ማለት ነው። ከቶታል ፕራይሱ እንግዲህ ከቶታል ፕራይስ ፎር ኢንስታንስ አሁን 16 ሚሊዮን ቢሆን የሆነ ያክል ዲስካውንት አለው ማለት ነው። ስለዚህ በጣም አሪፍ ዲስካውንት ነው ማለት ነው። ስለዚህ እዛ አካባቢ ላይ መግዛት የሚፈልጉ ደንበኞች ስለዚህ ምን ቢያደርጉ ትላለህ? የመጀመሪያ ያው አሁን ላይ እንግዲህ ሳይቶቻችን ይሄኛውንም የሰራንበትን የኮንስትራክሽን ኳሊቲ መተው ቢያዩ ቢጎበኙን የበለጠ ተጠቃሚ ይሆናሉ ማለት ነው። ስለዚህ መታችሁ ጎብኙን። የሚቀመጥ ስልክ ይኖራል። በዛ ስልክ መሰረት መታችሁ ወይም ደውላችሁ መረጃ ማግኘት ትችላላችሁ ማለት ነው። እድሉ እንግዲህ አሁን ላይ በጣም ብዙ ሰው ይሄንን ነገር ለመጠቀም ወደ ቢሮ እየመጣ ነው፣ እየገዛም ነው ጭምርና ያለው ማለት ነው። ሽያጭ በጣም አለ። ስለዚህ ኦፊሳችን ለመጎብኘትም እንደገና ሳይታችንንም የኮንስትራክሽንንም ሁኔታ በአጠቃላይ ስለ ቴምር መረጃ ለማግኘት የምናስቀምጠው ስልክ ይኖራል ማለት ነው። በዛ መልክ ይደውሉልን። ጌታቸው እንግዲህ በጣም ለነበረን ቆይታ በጣም አመሰግናለሁ። እሺ አመሰግናለሁ። እሺ እንግዲህ ተከታታዮቻችን እንግዲህ ጌታቸው ጋር የነበረን ቆይታ ይሄን ይመስላል። ለበለጠ መረጃና ሳይት ኦፊስ ቪዚት ለማድረግ እንዲሁም ደግሞ አፓርትመንቱን መግዛት የሚፈልጉ ሰዎች እንግዲህ እያለቁ እንደሆነ ነው ያመላክተን ጌታቸው። እዚሁ በቅርብ ርቀት ላይ እዚህኛው ሳይት ላይ ያመለጣችሁ ደንበኞች እዚሁ በቅርብ ርቀት ላይ ያለ ሳይታችን ኦልሞስት ሽያጩ ከወጣ በጣም ቆይቷል ማለት ነው። ያሉን ስቶኮች በጣም ውስን ከመሆናቸው የተነሳ ደውላችሁ መረጃዎችን መውሰድ፣ ሳይት ኦፊስ ቪዚት ማድረግ እንዲሁም ሪዘርቭ ማድረግ እንድችሉ እዚሁ ባለው ስልክ ደውሉልን። እስከዛው ግን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ። እናመሰግናለን።